دهيا سيلون يا كبات قدف سيلوي نزهو قد الكم سيلوي مولجي الله بيي ما شفكون سلفلان تطيه دليل እንደገና ትናንት ወድቅ ያለው መከራ ደናቅፉ እንደገና ቀና እላለሁኝ ወዱዱ ደግፉ እንደገና ጽናት ሸልሞኝ። እንዴት ነህ? ሰላም ነው? ሰላም ነው። ሙስጠፋ ነህ? እየሰማኸኝ ነው እንዴ? እንዴት ነህ? ሰላም ነው? ሁሉ ሰላም ነው። በምን አወቅህ ሰይድ ረባ በመሆኔ? ታውቀዋለህ? ሰላም ነው? እንዴት ሚስትህ ክስ አቅርባ ነው ዱባይ ያለችው ሚስትህ። እሺ የሀገሬ ልብዬ አግብቼው 5 ዓመት ገንዘቤን እየላኩ ቤት ሰርተን ሱቅ ከፍቶ ከዳኝ። ሌላ ሚስት አግብቶ ያው አሁን ከነ ሚስቱ መጥቶ ሳውዲ እየኖረ ነው እና የቲም ነኝ ፍረዱኝ ብላ ነው የመጣችውና ምንድን ነው በመካከላቸው የተፈጠረው? መጀመሪያ በኒካ ላይ ሴት ታገባለች እንዴ ብለህ መልስ ማለት። እሺ አይ የተፈጠረውን ንገረኝ በስነ ስርዓት። ለምሳሌ አንድ ሴት ልጅ እነሱ የራሳቸውን ስለሚያዩ የሚዲያ በደንብ እከታተላለሁ፣ ሁሉም ነገር ያለው ባይባ ጋር እከታተላለሁ። ግን ሙስሊም ናት። እንደ ሙስሊም እንደ አንድ ሙስሊም እንደዛ ይደረግ። ምን አረገችሽ? ያረገችው እርቃኗን ከወንድ ጋር እያንዳንዷ ነገር አለኝ። እሱ አሁን በኒካ አምጣ በለው ሰያ ማስረጃ አምጣ በለው። ቆይ አንቺ ምን ታርጊ? ቆይ እዚህ ላይ ማብራራት ያለብን አሁን እሷ ያንተ ሚስት ሆና ገንዘቧን እየላከ ቤት ሰርተሃል አይደለም? ቤት ሰርተናል። ኦኬ ሱቅም ከፍተሃል። እሱ ሌላውን ተወና ማለት ነው። እኔ ሀቅ ነው ቁጥር አሁን እኮ አንተ ለምሳሌ እኛው በጣም ተቆጥቼ ስታለቅስ የቲም ነኝ ስትል ተቆጥቼ የመጣሁት አሁን አንተ የምታወራው ገንዘብ እየላከ ቤት ሰርታለች ሚስቱ። አሁን በአንተ ላይ ምን አይተህ ነው? ምን መረጃ አለ ይሄንን አሁን ያወራው? እሺ ያዘኝ። አዎ እኔ ቦታ ራሴ ችዬ ሁሉን ነገር ችዬ ቤት ሰርተናል። ቦታው ኦኬ፣ ቦታው ያንተ ነው ቤቱ? እሺ 2012 ላይ ቤት ሰርተናል። እየኖርን በፍቅር በአጋጣሚ የሆነ መሪዎች እነዚህ እንትኖችን ተዋራለች። ምኖች? ግብፃዊ ማለት ነው መስሪዎቹ። አዎ ሞባይል ቤት ነው የሚሰራው እና ተዋራለች። በዛም ያላቅምና እንዲያጋጣሚ ትንሽ ሊፈትበት አልኳት እና ስታፈት ተዋራለች። እያንዳንዱ ነገር ላከችልኝ በሆነ አጋጣሚ ማለት ነው። እሷ ናት የላከችልኝ? አዎ ተቀያየም ብዙ ነገር ደረስ። የህወሓት ጦርነት መጣ በአጋጣሚ። እኔ መከላከያ ውስጥ ገባሁ። ያው አልሐምዱሊላህ ረብል ዓለሚን። የሰው ልጅ ወንድ ልጅ መቼም የማይፈተኑ ነገር የለም። ከወሰድኩ እንደማንኛውም ሰው ብዙ ነገር ደረሰብኝ። ደረስኩ፣ ታረቀ። ከተመለስኩ በኋላ ያው ከሞት የተመለሱ ከተመለስኩ በኋላ ታረቀ። ቆይ ከመሲሩ ጋር ምንድን ወሬ ነው ያወራችሁ? ምናልባት ሱቅ ወይም ሞባይል ከሆነ በስራ ጉዳይ በሞባይል ስራ ጉዳይ የለም። ልጅቱን ሀገር ያውቃታል። ለምሳሌ ምን ስትል ነበር?
እሷ ላይ ምን ስትል ነበር ያሉ ሰዎች ያወራሉ። እሺ ከዛ ውጭ ቅድም ያነሳው በባል ላይ ባል ይገባሉ ብላለች። በአንተ ላይ ባላገባ አዎ ከወንድ ጋር ነው። እንደውም የመርሳ ልጅ ነው የመርሳሌ ነው ያገባችው። እልክና ነው በዋትስአፕ ፎቶ የእሷን የእሱን ፎቶ አብረው ምን እንዲህ ማለት ጋር ሴት እንዴት ነው መሆን ያለ ዛሬ ወንድ ለማክስ ሳይ ላይቭ ላይ ይግባ እሱ ይግባ። እሺ ይሄንን ካደረገ ታዲያ አንድ ሰው ገንዘቧን ከፍለህ እንደ ሀሌ ሚስት ገንዘቧን ሰጥተህ ማሰናበት ነው የሚሻለው? ወይንም ከ6 ወር በፊት ፈትቻታለሁ ብለህ እንደገና ደግሞ አሁን አልፈታውሽም ብለህ ብር ከመጠየቅና ከማንገላታት? አንድ ነገር አሁን እኔ አንድ ሴት ላግባት አይደለ በእኔ ላይ የምትባልግና በእኔ ላይ የምትሄር ሴት ከሆነች እኔና እሷ መካከል ያለንን ነገር ተከፋፍለን በይ ሰላሙኒ ብሌ ማባረር እንጂ ብር ፈልጋለሁ ወይንም ደግሞ ሁለተኛ ገንዘብሽን አልሰጥሽም ማለት ነው ወይ? ይሄ መፍትሄ አይሆንም። ይሄ አሁን መፍትሄ አይሆንም። አንተ ያወራው ነገር መፍትሄ አይሆንም። እሺ መፍትሄ አይሆንም። እሷ ራሷ እየተጻጻፈች ለምሳሌ ቲክቶክ ላይ ፖስት ታደርጋለች። እኔ ጋር አንጻጻፍም እኔ የጻፍኩላት አስመስላ ታደርጋለች። ይሄ ቴክኖሎጂ ነው። ኦኬ አንተ የጻፍክላት አስመስላ ሼር የምታደርገው ምንድን ነው? እኔ የጻፍኩላት አስመስላ ለምሳሌ ሙናፊቅ እያለች ሁሉ ስንት ነገር ስትሳደብ ብዙ ነገር እያለች ነበራለ። እስክሪንሾት አድርጌዋለሁ አይደል? ይሄ አንተ የምታወራው ቀላል ነገር ሰው ሲናደድ የሚያወሩት እና የሚበሻሸቁ ነው። ገንዘቧን የምፈልጉ አይደለም። ገንዘቧን ደግሞ ሽማግሌ ተቋጥሮ ወንድሟ ሳይሆን አባቷ ነው የሸሸው ማለት ነው። ጥሩ ይሄም ነው። አሁን ለምሳሌ አንተ አሁን ያነሳቸው ነጥቦች እነዚህ አሉባልታ ወሬ ናቸው። ምናልባት ለምን ላይ ባይገባም እኔ እንደገባሁት ይግባ ላይ ፕሊዝ። አሁን ያልካቸው ነገሮች እንትን ወሬ ናቸው። ለምሳሌ የእሷ ደግሞ 5 ዓመት የለፋችበትን ነው ወንድሟ ሽማግሌ ይዞ አባትህ አናቅም አለ ነው የተባለው። በዚህ ዙሪያ እንዴት ነው? አሁን ሌላውን አሁን ኒካ ወርደህላታል አይደለ? ኒካ መቼ ሊወረድ? ማን የወረደላት? የት ነው መረጃው? እስኪ ዲሊል ታንጣ የወረደበት ኒካ የት ነው? አንድ ጊዜ ጥሩ ነው። አንደኛ ሰውን መዋሸት ቢቻል አላህን መዋሸት አይቻልም። ልቦና እያወቀ ለአንድ ነገር ሴትን ልጅ ከያዝክ በአግባቡ ያዝክ፣ ካላዝክ ልቀቅ ነው የሚለው። ስለዚህ እዚህ ላይ እያንዳንዳችን ነገ ሞት አለብን። ምናልባት በእሷና በአንተ መካከል ያደረግከውን ነገር በባልና በሚስት መካከል ምስክሩ አላህ ብቻ እንጂ ሰው ምስክር የለም። ስለዚህ አንተና በእሷ መካከል የፈጸምከውን ነገር ሰው አያይም ብለህ ደሊል አምጣ የሚባል ነገር አይሰራም። በእናንተና በሱ መካከል ያለው አላህ ሱብሃነሁ ወተዓላ ነው። ገባ አይደለ እኮ እችል አንተ ሙስጠፋ ኒካ ወርዶልኛል ካለች አላህና አላህ ነው የሚያውቀው። እሺ አሁን አንተ አግብተህ አንተ አግብተህ አንተ አግብተህ የራስህን ኑሮ እየኖርክ ነው። እሺ አሁን በደንብ አድርጋ የምትናገረውን ትናገራለች፣ አንተም ትመልስላታለህ። በመጀመሪያ ግን ይሄ አሁን ሚስትህ ናት፣ እሷ ለአንተ አልፈታሃትም? እስቲ ወላሂ አላወረድኩም። ወላሂ ለአዚም አላህ ሸሂዴ ነው። ጥሩ እሺ፣ ማን ነበር? እርግቧ ነኝ እኔ ልቀጥል። እሺ አንቺ ቆይ ሀዋ እኛ በስምሽ ነው፣ ይሄ ቲክታክ ስም ሳይሆን ሀዋ። እሺ ጥሩ ላውራ። እኔ አውሪ እስኪ አንቺ ከመጀመሪያው ላውራ። ጉዳዩ የተፈጠረው የዛሬ ዓመት ረመዳን ሳይጀምር አትችልም። እኔ ግን ሰዓቴን እንዳትሻሙ በቲክታክ መንጣት አትችልም። እኔን ነው ለጊዜው ቲክታከር አይደለሁም። ባትሆንም ቲክታከር አያስፈልግም። እሺ ችግር የለውም። በደንብ ትሰማሃለች እሷ። አውሪ ቀጥይ። እሱ አሁን ቆረጥረጥ አድርጎ ነው ያወራህ ማለት ነው። እኔ ትክክለኛውን ነገር ልናገር፣ ምክንያቱም በደንብ ትሰማታለህ። ይሄን ነገር ማውራት ከፈለጋችሁ ጊዜና ሰዓት ፕሮግራም ይዛችሁ ማውራት እንችላለን።
አይቻልም ሀሳብ ቀይሮ ስለሚመጣ አይቻልም። ቆይ አንቺ ስለሆንሽ አይደለም አንድ ነገር ይሄንን ጉዳዩን ፕሮግራም ይዘን እናወራበታለን። አሁን አንተና እሷ የምታወሩት ትንሽ አውሩና በዛ አንተም እሷን በሚመቸሱ ፕሮግራም ይዘን ነው። አሁን እስቲ አንቺ እስቲ ተመጀመሪያ እንግዲህ ሰያ ቢላ አሌክ አዳምጠኝ። እንግዲህ ጋልም ካልኩኝ ይቅርታ፣ እኔ ያን የተበደልኩትን ስለምናገር ነው። እሱ ያለው ውሸት ነው አጠቃላይ ማለት ነው። ቦታው በማን ስም ነው? የማን ነው ቦታው? በእኔና በሱ ስም ነው የተፈረመው። እኔ ባይኔ አላየሁም፣ ግን በእኔና በሱ ስም ነው የተባለው። ቦታው ከኔ ነው እኮ አለ ሰውዬ። ቦታው የራሱ ነው፣ ገንዘቡ ነው። ቦታው እኮ ምኪን 250 ነው የሚያወጣው። እኔ እኮ 1.4 ነው ያወጣው። አንደኛ ቦታው የራሱ ነው። ጥሩ ከዛ በላይ ቦታው ያንተ ነው አካምናለች። እሺ ቦታው የሱ ነው። እኔ ቤት ሰራሁበት። ቤቱ አሁን አልቋል፣ ሁሉም ነገር አልቋል። ምንም የጎደለ ነገር የለም። የቤት እቃ ሙሉ ነው። እንደገና ሱቅም ከፍቼለት ነበረ። ኦኬ ከዛ እኔ ወደ ሀገር ልገባ ስል ግጭት ተፈጠረ። ግጭት የተፈጠረው ምንድነው? ርዕሰ መምህር ነበር በፊት። ከዛ በኮሮናው ሰዓት ከስራት ሲናቀል ወደ ደሴ አትሄድ ብየው እችን ያላምጣል ማለት ከስራ አስለቅቀሽኝ። የዛን ጊዜ እኔ አትሄድ ያልኩት ኮሮና እንዳይዘውና እንዳይሞት ነው፣ ለሌላ ኬዝ አይደለም። ስራዬን አላቀሽኛልና ወይ መኪና ወይ ባጃጅ ትገዥልኛለሽ አለኝ። አለዛ በባህር ሄዳለሁ አለኝ። እኔ ደግሞ ወደ ሀገር መግባት እፈልጋለሁ። ሱቅ ከፍቼለታለሁ። እኔ ሀገር ስገባ እኔ ሱቅ ይዛለሁ፣ ለሱ መካዘን እከፍታለሁ። አይደለም ካለ ይናገራል። በኋላ ችግር የለውም፣ ውሸት የሆነውን ይናገራል። ወንድሞችም እዚህ ጋር ቲክቶክ ላይ እያዩኝ ነው፣ መመስከር ይችላሉ። ከእነሱም ባለፈ ጎረቤትም መመስከር ይችላል። እኔ አንድ ነገር ከዋሸው ማለት ነው ዝም አድርግልኝ። እሺ እሱ አልተናገረ እያዳመጥሽ ነው። እሺ ጉዳዩ የተፈጠረው ቅድም ያነሳው እሱ ያገባው ረመዳን 3 ወር ሊቀረው ሲል የዛሬ አመት በፊት እሱ ያገባው ማለት ነው። አገባ፣ በራሴ ብር ጥሎሽ ጣለ። አገባ፣ 1 ወር አግብቶ ተቀመጠ ቤቴ ውስጥ። ከዛ ቤተሰቦችም ሲይዙት ምናምን ነገር ቤተሰቦቹም አጫጭ ሲሉበት እንዴት እቺን ታገባለ? ልጅቱ ከኛ አትመጥንም፣ ዘሯም እንደዚህ ነው እየተባለ ተባረው ኮምቦልቻ ሄደ። ከኮምቦልቻ ከልጅቷ ጋር አብረው ሄደው ኮምቦልቻ ሲኖሩ ከዛ በባህር ሄዱ። ይቅርታ እኛ አሁን ስለሱ አሁን ስላገባት ህይወት አንፈልግም። አሁን ምንፈልገው ስላንቺና ቆይ ችግር የለም እሺ እናንተ በነፃነት ታወራለህ። ቆይ ይኸውልህ ቆይ ኦኬ እሷ የምትፈልገው አሁን አንድ ጊዜ ፈቶሻል። እሺ ቆይ አሁን ፈቶኛል፣ ጆሮዬ ሰምቷል። ፈቶኛል፣ ፈትቼሻለሁ ብሎኛል። ካለኝም 6 ወሩ ነው። 6 ወር ነው። በምን በቁርአን እምላለሁ። አልፈታውሽም ካለ በቁርአን እምላለሁ። በድምፁ ነው አቦ ፈትቼሻለሁ እንዳትደውይብኝ ብሎ ነው ስልኩን ጥርቅም ያደረገው። የዛሬ 6 ወር ጀማል የሚባለውም አጠገቡ ነበረ። እሱ ይስማ አላሁ አለም ጆሮዬ ሰምቷል። ስለዚህ ነገሩ የተከሰተው ያገባው የዛሬ አመት ነው። አንቺም ቆይ አንተም ቆይ አንድ ጊዜ ዝም ላይ እኔ አንዳንድ ሙስሊም እንትን የምትይ ከሆነ አንዳንድ ሙስሊም ከሆንሽ ኒካሽ አልወረደልሽ። ሙስሊም ነሽ። ወርዷል ኒካህ የለም። ቆይ አንድ ነገር ሙስጣፋ እዚህ ላይ አንድ ነገር ማወቅ ያለብን ኒካ ቀልድ አይደለም። እንግዲህ እሷ እንደምትለው ፈትቼሻለሁ አትደውልብኝ ካለ አዎ አትደውይ ብሏል። ደግመህ እቺ ላይ 3 ወራ ካልክ ኦልሞስት ሂዳ ይኖር አይመስለኝም። አንድ ላይ ሳልተገናኛችሁ ብቻ አላውቅም። ሂዳ እንዳለው እንቁጠርና መለሰ በ3 ወር ሳያበቃ ረጃቱ ካላልክ ሚስትህ እንደፈታህ የሚያረጋግጠው። ይህን ደግሞ ፈጣሪን መካድ አይቻልም። ገብቶሃል አይደል? የእሷን ህይወት ለመረበሽ እና ደግሞ እሷን አስፈላጊ ያልሆነ ህይወት ውስጥ ለመክተት ከሆነ አንተም ሰው ሀገር ነው አለው አያምርልህም። ስለዚህ አንተም እውነቱን እመንና ተማመኑና እኛ ወንድሞቻችንን እሷ እህታችን ናት፣ አንተም ወንድማችን ነን። ተማመኑና አንተም የራስህን ህይወት እየኖርክ ነው፣ እሷም የራሷን ህይወት መኖር የምፈልግ ልጅ ናት። ተማመኑና ስለፍቹ ገንዘቧን አንተም የቦታህን የኔ ቦታ በዚህ በአሁኑ ባለው ዋጋ ይሄን ያወጣል ተብላችሁ ገንዘቧን ወንድሟ ባለበት ስልክ ደውዬ በመስመር የላኩትን ገንዘብ ነው ካለችም የላከችውን ገንዘብ ይገመትልኝ ካለችም ግምቷን
ትናገር ብዬ ተናግሬያለሁ። ተገናኝተው የራሷ ወንድም ቀን ይይዛለሁ ብሎ ነው እንትን ያለው። አሁን በኒካው ላይ ያለህን እመንልህ። አልወረደላትም አልወረደም። እመንልህ። ቆይ የ5 ዓመት ደሞዝ ነው ያለችው። ቆይ አሁን ኒካውን ካላወረድክላት ደግሞ አሁን አውረድላት ኒካው። በቃ አንተና እሷ የምትኳኳኑ አይደለም። ምን ታደርግልሃል? አልፈልግም፣ ያውርድልኝ አልፈልግም። ቆይ ይኸውልህ ማነህ ሙስጠፋ አንድ ጊዜ አንተ የራስን ህይወት ቆይ ኒካ መቀለጃ አይደለም እኮ ጥሩ። ይኸውልህ አሁን ለምሳሌ አንድ ነገር እኔ የራሴ ዓላማ ሊኖረኝ ይችላል። እንደዛ አትምጣ። እሺ ቆይ እንጂ ቆይ ይኸውልህ አሁን የራስህ አሁን አንተ የራስን ህይወት እየኖርክ ነው። እሷ ጋራ ሰላማዊ ግንኙነት የላችሁም። ሁለተኛ ቆይ በእኔ ላይ ምን አርጋ ብለሃል። ስለዚህ ምንድን ነው ዓላማ ታዲያ? ሳውዲ አረቢያ ከመጣሁ ለወስዲያት ጅዳ ፍየል ገዝቼ አርጄ አሰርቼ አክስራኛለች። ስንት ነው እመለስበታለሁ። ስለዚህ ጉዳይ ሳይያ መልሳለኝ። ልትወስዳት ከዱባይ ወደዛ ለወዳት ፍየል አርደህ ነበር? አዎ ፕሮሴስ ጨርሻለሁ ብላ ቤት ተከራይቼ አንድ ክላስ ቤት ተከራይቼ ስንት ነገር አርገኛለች። ውስጤ ብዙ ቁስላለ። ስለዚህ እመለስበታለሁ። ለዚህ መልስ ስላለኝ ሳይያ። እሺ ቆይ አንድ ጊዜ አንቺ ሳይነገ እውነት ነው? ቆይ አርጓ እኔ ሳውዲ አረቢያ ልምጣ ብዬው ነይ ብሎኝ ቪዛ አውጥቻለሁ። የሳውዲ አረቢያ ቪዛ አውጥቼ ያችኛይቱ ሚስቱ ጧይፍ እንዳለች ነበር የነገረኝ። እሱ ምንድን ያደረገው ኦኬ እሺ እኔ ነኝ ቶላለኝ። ቪዛ ካወጣሁ በኋላ ሚስቱንና ልጆቹን ይዞ ተቀምጦ ነበር እዛ። መረጃ ሲደርሰኝ እኔ ካንሰል አደረኩኝ። እዛ ራሴን እንዲስት ነው እንደሚፈልገው። ለዚህም ማስረጃ አለኝ ማስረጃ። ለሁለት ተስማማለሁ እቀመጣለሁ ብለሻል ብያለሁ። ነገር ግን እሱ ምንድን ነው ያለው? ብር ይዛ ስለምትመጣ ብር በባህር የመጣሁበትን የእሷን ብር ከፍላለሁ። ተስማማች፣ ካልተስማማች የራሷ ጉዳይ ነው ያለው። ሁለተኛ ሚስት የምትሆን ከሆነ ሁለተኛ ሚስት አረጋታለሁ አለ። ያቺ ደግሞ ሁለተኛ ሚስት አልሆንም ብላለች። እሺ አንቺ አሁን የምትፈልገው ምንድን ነው? እኔ የምፈልገው ኒካዬን ያወርድልኝ፣ ያለንን ንብረት ለሁለት ይክፈልልኝ። በደረሰበት አልደርስም፣ አለቀ። ይሄን ነው የምፈልገው። ሲቀጥል ደግሞ ስለራቁት እኮ ብለሽ ነበር ቅድም። አንድ ጊዜ ቆይ እምቢ አለ። ካዲያ አውርዷል ብለሻል እኮ ቅድም። እንዳሁን እኮ ካዲያ ሰየ ምን ላድርግ? እሺ ምን ላድርግ? ካዲያ ምን ላድርግ? ሰየ እኔ ኒካ አውርዶልኛል፣ ጆሮዬ ምስክር ነው። እሺ ኦኬ። አንተስ አሁን እሺ ያንተ ዓላማ ምንድን ነው? እሷ ልጅቱ ኒካ ነው ወንድሟን እዛው አጠገቡ ያለው ወንድሟን በዋትስአፕ ሪከርድ አድርጌ ለምኜዋለሁ። እህትህን ንብረቷን ትውሰድ፣ ከዚህ በኋላ መለያየት ነው እንጂ አብረን እንኖር ብዬ ደግሜ ነግሬያቸዋለሁ። ምን አለ ወንድሙ? ምን አለ? ሳያ ወንድሜ ላስገባው፣ እዚህ ጋር እያዳመጠ ነው። ላስገባው? አስገባዋለሁ። ጉዱን ያወጣዋል። እሱም ችግር የለም። ወንድሙ አይንጣሽ። ጥሩ ጥሩ። አንድ ቁጥር ጻፍ በይው። አንድ ቁጥር ጻፍ። አንተ እኔ ገንዘቡን ተካፈለኝ ብለህ ሰላሙ አለይኩም እንዴት ነህ? ሰላም ነው። ገንዘብሽን ውሰጅ ብያለሁ ታልክ። አሁንም ገንዘቡን አላስቆጠረም። አላህ ምስክሬ ነው፣ አላስቆጠረም። 4 ጊዜ ሽማግሌ መልሶብኛል። ሰያ ደውልበት። ቆይ እስኪ አንተ ልትሰጣት የነበረው ምን ነበረ? ቤቱ በገንዘብ ተተምኖ ነው ወላ አንተ ራስህ በተመንከው ነው? ወንድሟ ለኢትዮጵያ ያለው ወንድሟ ለታላቋ ታላቃቸው ባላኩትን ብር ከብላ ከጠየቀኝ ችግር የለብኝም። ግምቴንም ካለ ችግር የለብኝም። ውይ የኛ ጨዋ ወረብያ ያቀታል። ገንዘቧን ለመስጠት አሁንም ዝግጁ ነህ? እኔ ችግር የለብኝም። ዛሬ ግን አሁን ግን ስልክ ብትለኝ የለኝም፣ አልሰጥም። እስከ መቼ? ለምሳሌ ቤቱ ሊሸጥ ይችላል። ቤቱ ተሽጦ አሁን እኮ ዝላ የምትስማማልን ነገር እኮ ነው። አሁን አንተ እኛ ልጅቱ ይቅርታ ግን ውሸት ስለሚያወራ በጣም ማለት ይችለኛል። ይቅርታ አድርጉልኝ። ግን በተራሽ እኮ ታወሪያለሽ አንቺ። አሁን አንተ ከዚህ ቀደም
እንደዚህ ብያታለሁ አለ። አሁን ንብረቷን ያለውን ንብረት ሽጠህ ለመስጠት ዝግጁ ነህ? እኩል ተካፍላችሁ ከፈለገች አይደለም። ይሄ እንግዲህ የለፋችበት ነው። ግን እንደዛ አይደለም። እኔም ደግሞ እንደዚህ ከመጣች ትብዬ የጠበቁበታል ስራ ያለ ድቂ ይኸው ቅድም ያልኩትን ጀመረው። አየው መጨረሻ ላይ ተሰጫለሽ። እርግቧ አሁን እየተደረገ ያለው ነገር እየረበሽ ነው። ያስጨርሰውና ሀሳብሽን ትገልጫለሽ። አሁን አንተ ቆይ 100,000 ብር ልካል ነው ሱቅ የከፈትከው? 100,000 ብሩ ላይ 90,000 ብር ደርሶኛል። በሰው ነው የላከችው። 90,000 ብሩ አካውንቴ ላይ ያለላት እኔ ማለት ይችላል። በቃ የሱቁ የከፈተችበት 90,000 ብር አለ፣ ትሰጣታለህ። ሁለተኛ ደግሞ ቤት የሰራችውን ቤቱ ተተምኖ እኩል ከፍለ ገንዘቧን ትሰጣለህ። እሷ እንዴት ስትባትን የ5 ዓመትን እያስቀመጠች ቋንጣ ሰቅላ ስራ ልቀቅ ብላ እያስቀመጠች እሷን እየጠበቅኩ ነበርኩ። ቆይ ያ ይኸውልህ ሙስጠፋ ሚውት አድርጊናት፣ ሚውት አድርጊ። ዲዋንጭ ትሰጫለሽ። አሁን ቆይ እኔ ረዳሃለሁ። አሁን አንተ 5 ዓመት እሷም አረብ ቤት እየሰራች ያላትን እየላከች ነው አስቀመጠች። ዝም ብላ አላስቀመጠች። እሷም እየከሰረች ነው። አረብ ሀገር 5 ዓመት ብትቀመጥ 1 ዓመት ሙሉ ስራ አልሰራችም። ማዲያምት እንደዚህ ስራ ከተጀመረ ሂሳብ እንሰራለን። ችግር የለውም። አሁን ያ የግላ ያሳላችሁን ህይወት እንተውና የምንፈልገው ይሄን የምንፈልገው እኛ ሁለቱ አለ። ኒካውን የሚባለውን እንግዲህ ሴት እና ወንድ የራስሽ ጉዳይ ነው። ይቅርታ ቅድም ፍታ ስላልኩ በጣም ይቅርታ። አንድ ባል ሚስቱን ፍታ አይባልም። በጣም ይቅርታ። እኔስ ቆይ ካልፈታ ነው የምልህ አንድ ነገር ይቅርታ። ዝም ላይ ቆይ አንድ ጊዜ እኔ ልንገርህ። እኛ የምታምንልን በዚህ ሁሉ ሰው ፊት ሱቅ የከፈትኩበት 100,000 ብር ልካልኛለች። 10,000 ብር ተቆራጭ ሆኗል። 90,000 ብር ሰጣለሁ ብለሃል። አምነህልናል። እሺ ሁለተኛ ቤቷን አንተ ወላሂማ ሱቅ ስትሰራ እንግዲህ ትርፍ ታገኘዋል። ያንም ትርፉንም ክፈል ትለና ስንት ነው አተረፍከው? ቆይ ሙስጠፋ ወንድም ቆይ ሰይድ ሰፊውን እድል ለሱ ነው እየሰጠ ያለው። በስልክ ስለሆነ አጠር አድርጎ ይመጣል። ትመጣለህ። ቆይ እሱን እያወራሁ ነው። ይኸውልህ አሁን አንተ አንድ ነገር ወደ እሷ ከመግባታችን በፊት ኦኬ፣ ጥሩ ዞሮ ቤቷን ስለሚዘጋ አይቻልም። አሁኑ ይጨርስልኝ። አይቻልም ፕሊዝ። ቆይ አንድ ጊዜ ይቅርታ፣ አንድ ጊዜ ቤቷን ተተምኖ እኩል ለመክፈል ዝግጁ ነህ? ሱቄ አባት ያለ አባት የዘው ቁጭ ብሎ ቤቱ ላይ ያለው አልተሰደደም። ጥሩ ይሄ ጥሩ ኦኬ፣ ይሄ ጥሩ። ሱቋንም እንደዚህ ትከፍላለህ። እሺ ጥሩ ነው። ደግሞ እሷም ደግሞ በእኔ ስር ተቀምጣ የተቀመጠችውን ታካፍላለች። በእኔ ስር ተቀምጣ ማለት ሚስቴ ናት። እኔ እኮ ስራ ያለ ትቻለሁ። ሰያ እድሉን ሁሉ እሱ እየሰጠ ነው። ሰያ ቆይ እስቲ አንቺ አውሪ። አሁን እንዴ ለእሷ ደንስታ አንቺ ደግሞ ያስኪ ነው። ሰያ እኔ አሁን የምፈልገው ነገር ማለት ነው ከሱ ጋር ጭቅጭቃ ተከራ አልፈልግም። የ5 ዓመት ገንዘብ አለ፣ ቤት አለን፣ ሱቅ አለን። እሱ ለሁለት ይከፈልና ንብረቴን ይስጠኝ፣ ህይወቱን ይምራ፣ ህይወቴን ልምራ። ይሄ ነውር ነው እንዴ? አንቺ የምትፈልጊው ይሄ ነው? ይሄን ነው የምፈልገው። ከላስ ንብረት ያለ ምንም ጭቅጭቅ ይሰጠኝ። የአንቺ ነው ያለኝ ሽማግሌ አንቺ ነው ያለኝን እቀበላለሁ። አይኔን አላሽም። ብቻ ይላቀቀኝ። አጠገቡ አልደርስም፣ አጠገቤ እንዳይደርስ አለቀ። አይ አይደለ? እዚህ ላይ ሲሳያው እኔ መፍትሄ መስጠት እችላለሁ። እዚህ ላይ መፍትሄ የልጁ መፍትሄ ምንም የለም። አንድ ሀቅ አላህ ያስቀመጠው ሀቅ አለ። ሀቁ ጭራሹንም በዚህም የለውም። በዚችን በከፈላችሁ ይችል በተናገረችው ራሱ ብትሰጠው ነገው መልቂያማ ይከፍላታል። ማን ነው ሀዲስ የሰው ሀቅ ብሎ ያለ ሀዲስ ይቺ ለፍታ ነው የፈጠችው። ሚስቱ ሊያረጋት እንጂ ሊያሰራት አይደለም። እዚህ ላይ እንደምን ይዘው ሀቅ
እሱ ያወራችው ነገር ትክክል መፍትሄ ነው። ጥሩ መፍትሄ ሰጥተዋለኝ። ይሄ መፍትሄ ራሱ አፉ ሳለችለት ነገ እንደሚመለሳት እኔ አፉ ብያለሁ ተመልከቱ። አሁን አንድ ነገር የምናለው እኛ ሴቶች ስናገባቸው ቆይም ማለፊያ አንድ ጊዜ ሴት የምናገባው እንዴት ነው የምናገባቸው? ልናሳድራቸው ነበር፣ ዘበን አመጣው። በዘበናችን ደግሞ ተስማምተን ነው የምንልካቸው። ስንስማማቸው ልንይዛቸው እንጂ ልንፈታቸው አይደለም። ተፈተናቸው ደግሞ ያለንን ገንዘብ እንዲያለው ሊወስድ ነው አይደለም። ግን ተወሰደ ይጠየቃል። ይሄ የእሱ ሀቅ አይደለም። የስራ መልቀቂያው ጉዳይ እርዚቁ አይደለም። ድሮ ይሄ የሚያወራው ወደ ጥሩ ተረት ነው። አላህ ሊፈራ ይገባል። የሰው ሀቅ ይመልስ። ልጅቱ በሰጠችው መስሎ ይሄ በኋላ አሁን የሰራችው የሚለው ደግሞ አያስማማም። እንዴት ይሰጠዋለች? ይሄ እኮ ማለት እኮ እሱም 6 ዓመት የተቀመጠበት ወጋጉ ደግሞ እኮ ሊከፍል ነው። ቴታ አንተ ምሳት እሺ፣ እሱ አይሰራም። ቆማጣ ነበር። በቆማጥነት ተዋውለው ነው የገባው። ይሄ ሀቅ አይደለም። ተባረክ። እሱም ሊሰራ ይሄ እኮ ውለታችን እኮ ሀቃችን እኮ እሷ ልትሰራ እሱ ሊሰራ እኩል መፍትሄ አደላ የለም ሸሪዓችን ላይ ተባሉ። እሷ የሰራችው ቤቱ የሰራችው ነው። እሺ ይሄንም ወሰደ ተካፈላት አንልም። ሁለተኛ ሱቅ አለ ተኩስም ተካፈለ። ይሄም ሀቁ አይደለም። የሱ ወይን ነው የሰራው። ኧረ እኩልም ከፍሎ ይላቀቀኝ። እኩልም የሱ ወይት ነው መጀመሪያ ሙስጠፋ። ይሄ እኮ በሸሪዓ ቢታይና ሀቅ ሴት ውስጥ ብንገባ እኮ ሀቋ ጭራሹንም የሱ እንጂ የሱ አይደለም። እሷ ለግዳጅ እኮ ነው የምትሰራው ስራ። ተው እንጂ ይሄንም አልሐምዱሊላህ ብሎ በዚህ ይቀበል። አይዋ ሰይ ይጠየቃል። ልጁ መስማቱ ጥሩ ልንዞልመው ሳይሆን ሀቂቃ እኛም ወንዶች ነው ባለትዳር ነን እህቶች ምናምን አሉና እሱን ልንዞልመው አይደለም። ረመዷን ነው ሀቂቃውን ነው ማውራት። ለሰው ልጅ ሀቂቃውን ነው ፍርድ መስጠት ማለት ነው። እውነታውን ነው መስጠት። ከሰው ልጅ መፍራት ደግሞ አላህን መፍራት የተወሰነ በቃ አንተ ጥሩ ነገር ነገ ይጠብቅሃል ወንድም አለም። ልጅቷ ጋር በፊት ያደረጋችሁትን መልካም ጊዜ በማሰብ ወንድ ልጅ ነህ ረጃሉ ከወየ ተብልሃል። ስለዚህ ያለብህን ነገር ሰጥተሃት ልጅቱ ከአንተ ጋር መኖርና መስማማት ካልቻለች ወንድነትህን ወደፊት አረጋግጠህ ለመራመድ ነው መሞከር ያለብህ እንጂ የሆነ ውስብስብ ያለውን ነገር መጨቆኛ ይዘህ መራመድ የለብህም። ሁልጊዜ አንተን ንጹህ የሚያደርገው ወንድ ልጅ በህይወት ዓለም ውስጥ እየኖረ ከኖረ ጽድት ብሎ ነው መኖር። ካልኖረ ግን የሴትን አርሲ ኩርሲ የተባለን ነገር ልክክ አድርጎ ሰጥቶ እንደውም ያለውን ትቶ ሲሄድ ነው ወንድ የሚባለው። የሚመጣውም ህይወቱ ጥሩ የሚሆንለት ያለፈውን ጊዜ አሪፍ የሚሆንለት። ስለዚህ እኔ አንተ ላይ ነው የምፈርድበት። ሙስጠፋ እንግዲህ ምክር ነው። ሁላችንም እህቶች አሉን። በእኛ እህቶቻችን ላይ መድረስ የሌለበትን ነገር በሰው እህት ላይ ማድረስ አግባብ አይደለም። ሁለተኛ አንተ የራስን ህይወት የምትመራ ልጅ ነህ። ተበድለም ተሆነ ለአላህ ሰጥተህ አብራችሁ አረጋችሁትን ገንዘብ በእርግጠኝነት ነው የምነግርህ፣ ሚዛኑና እንትኑ የእሷ ሊሆን ይችላል። ገንዘቡን ቢሆን ሁሉም የእሷ ሊሆን ይችላል። ግን ያለውን እኩል ከፍል ሲቀጥል ደግሞ ሰያ ሳውዲ አረቢያ የቲም ሀቅ መክፈል ግዴታ ነው። ገባር የለ እንግዲህ እሷ እንደምትለው 15% 20% እኩል ከፍሎ ይስጤ ነው አለችው። በእርግጠኝነቱ እንግዲህ አረብ ሀገር ነው ያለው። አረብ ቤት የአረብ ሀማም አጥባ ነው። ወንድሞቻችን እንዳሉት ሚስቶቻችንን የምናገባው ስደት ልከን ለማሰራት ሳይሆን እኛ ሙሉ አሟልተን ለመያዝ ነበር እንዳሉ ጊዜው ሆኖ እንደዚህ ሴቶች እየሄዱ እየሰሩ አሁንም ቢሆን ያላችሁን ገንዘብ አለ የምትለውን ምንም ታጠቅማማ እኩል ከፍለ ለዚች የቲም መስጠት ግዴታ አለብን። ሁለተኛ እቺ ልጅ እኔ አትሆነኝም ብዬ እሷና እኔ አንኳኳንም ብዬ ወንድሙን ናና ገንዘቡን ተካፈል ብዬዋለሁ ማለቱ ይሄ በጣም እኔ አደንቃለሁ። እውነት ከሆነ ትልቅ ነገር ነው። ይሄ የወንድ ስራ ነው። ስለዚህ ካሁንም በዙ ቀጥለህበት አርሲ ኩርሲ ወሬ እንደዚህ ብለሻል እንደዛ ብለሻል ሳይሆን በዙ የወንድ አቋም እናገባለን እንፈታለን፣ ግን በገንዘብ የሚወቅሱ እንደዛ ነው መሆን ያለብህና አሁንም ሀቋን ለመክፈል ዝግጁሁን። ነገ እንሙት ዛሬ እንሙት አናውቀው። እንዳልኩ በባልና በሚስት መካከል ከፈጣሪ ውጭ ምስክር የለም። ገባ አይደለም? አሁን እቺ ልጅ ቅድም ፈቶኛል አለች፣ አንተ አልፈታህም ታል። እቺ ላይ አሁን መፈታቷን እያወቀች እንኳን አንተ አልፈታኋትም ብለህ አብራ ብታደር እሷ ምንም ኃጢአት የለባትም።
ኃጢአቱም ወንጀሉም አንተ ላይ ነው። ምክንያቱም አንተ እውነቱን ስለምታውቅ ወንድ ስለሆን የምታስዳደው አንተ ስለሆን። ዑለማዎችም ይላሉ አንድ ባል ፈቶሽ አልፈታሁም ብሎ ከካደ አብረሽ ኑሪ ነው የሚሉት። ግን ወንጀሉ አንተ ላይ ነው ሙሉ ወንጀል የሚሆነው። ዜናም ሆነ ምንም ይሆን እንደው በአካል እንኳን ሆናችሁ ሁሉ አንተ ላይ ነው የሚሆነው። ለዚህ አሁን ምክንያቱም በባልና በሚስት መካከል ምስክር ስለሌለ ካላህ በቀር አሁንም አንተ ወደ ራስህ ተመልሰህ ስለዚህ ስራህን ስራ ገንዘብ እንዲባረክልህ ይኸውልህ ሙስጠፋ የሰራው እንዲባረክልህ ትዳርህ እንዳምርልህ ከዚች ህይወት ሙሉ በሙሉ ገንዘቧን ከፍለህ ከዚች ህይወት መውጣት ነው አለ። ትክክል ወላ ተስማማችሁ ደግሞ ሁለታችሁ ያ ላላሴ ወይ እና አስቀመጥክልኝ አባቴ ወክ እያስቀምጫለሁ ለምን ይዘኝ መንታ ምን አስፈልግ ሰየ ሽማግሌ ስልክ የልጅን ገንዘብ አልከፍልም ነው የሚለው ሰውየው። እኔ አባትየውን ቁጥር ራሱ ሰጥሃለሁ ሰየ ችግር የለም። ሲጀመር ስልክ አያነሱም 40 ጊዜ ደውዬ አያነሱልኝም ማለት ነው። እሺ እሺ ወንድምሽ አባቱ ዘንድ ሄዷል። አንተ ምን አስበህ ነው? 4 ጊዜ ሽማግሌ ልክ እየመለሱብኝ የልጅ ሀቅ ነው አልከፍልም አደራ ሰጥቶኝ ነው ያለ። ሰይድ አንተ ላንተ ነው አንድ ጊዜ አሁን አንድ ወንድ ልጅ በትዳር ዓለም ውስጥ ገብቶ ትዳር ህይወቱን መምራት ካልቻለ አባት ለማስታረቅ እንጂ ስለ ንብረት መክፈል ይሄ ያገባት ሰውዬ ነው አይደለ? ከሷ ጋር ካልሆነ ይሄን ስጡ በዚህ አልፈልግም በዚህ ተስማምቻለሁ የሚለው ለምን ይሄን ነገር ብሏት ልጅቱን ራሱ ከዚህ ህይወት አይሄድም። አንተ የምትወስነው ገንዘቡ የእናንተ ስለሆነ አባትህን የምታዘውና ይሄ ይሁን ብለህ ያለው እያንዳንዱ ነገር ስለዚህ መጀመሪያ የእሱ አባት የእሱ ወንድም ካለ ከዛ ሁለተኛ ላይ ዴሲ ሰርግ ነበረው ዴሲ መጣባት ያጉት ጃገባ ነበረ ከመርሳ የሚያመጡት እዛ መጣ እዛ ቀረ ከዛ ሁለተኛ ቀጠሩ እንደሆነ ማቀው ነገር የለም። አሁን ይሄ ሌላ ምክንያት ምናምን ሁለቱም ዘው ነው ያሉት። አሁን ወንድምሽ የት ነው አለው ያንቺ ሰያ እኔ ልናገር ምንም ችግር የለውም። እኔ ውክልና የሰጠሁት ሰው አለ ችግር የለውም። አሁን ወንድሜ ለጊዜው ዱባይ ነው ያለው ገባ አይደለ? ሽማግሌ 4 ጊዜ ልኬ የመለሱብኝ እሳቸው ናቸው። ወላሂ ነው የምልህ ሽማግሌዎች ምስክር ናቸው። አንተ አባትህን ተናገር አባትህን አንቺ ለኔና ሲፈልጉልሽ ስንት ነገር ስትወር ያለበት እሺ ለምን አታሽኝ ያ አይደለም ይሄን ምን አቅም አለ? ቆይ ይሄ አይደለም ሙስጠፋ አንድ ጊዜ እንዳንተ ሙናፊቅ አይደለሁም እኔ ወይ ተረጋጉ ዝላይ ይኸውልህ አንድ ጊዜ ዝም በይ ሙስጠፋ አንድ ጊዜ ልንገርህ ሙስጠፋ አባትህን በቃ ይኸውልህ አባትህን ንገረው አባትህን ንገረው እሱ አስቀመጠችው ውክልና ያሰጠችው ሰው ይሄዳል። ወንድሟና አባቴ ተደዋውለው ተገናኝተዋል። ከዛ ውጪ አልተገናኙም። ሰያ አልተገናኙም። እሺ ቀጠሮ እያበዙ ነው የሚሸሹት። ወላሂ አላህ ምስክር። ቆይ አንቺ ዝም በይማ ሰያው አንድ ጊዜ እሺ ይሄ ጥሩ ነው። ይሄ ታለ ተውዩ ታመንና ተተዋዋለ አንተ ስልኩን ይዘዋል አይደል? ቀጠሮ ያዝና አንተ በዛ በቀጠሮ እሱ ይደውልና ይናገር ለአባቱ ወኩልኩም ራይ ወኩልኩም መስኡሉን ይላል አላህ። ይሄ ሰውዬ ኃላፊነቱ የልጁ ነው የአባትየው አይደለም። እኔ አባቴ በእኔ ንብረት አያገባው ሚስቴም ይሄናት ነው ስለዚህ ማዘለው ራሴ ይደውልና እኔ በእንደዚህ ተስማምቻለሁ አባቴ ይሄ እንደዚህ አግና ከፍለህ ስጥልኝ ለልጅቱ ንብረቷን ይበል። አንዛውጭ እሱ ካልኩኝ እኔ ነኝ የምወስነው እንጂ አባት እኮ ልጁን ሲዝር ነው ለሐቂቃ የሚቀርበው። ለአባት እኛ የምናውቀው ልጅ ሲያስማማ ነው። እነዚህ ወይ ደግሞ በዚህ ላይ ደግሞ ራሳቸው ተስማምተው እኛ ልበትንም ንብረታችንም ብለው የሚያስማማቸው ከሆነ ይስማሙ። ከዚህ ውጭ ግን አባት አያገባውም። እዚህ ላይ መርቆ አንድ ጊዜ አባትህን ደውለህ ነግረኸዋል? እና ደውዬ ነገር እኮ ነው የተገናኙት። ለወንድሟ እኔ በመስመር ደውዬለት የለኝ እዛ በላይ ምን ላደርግላችሁ ፈልጋለሁ። ወንድምሽ ለምን አይመጣም? ወንድምሽ የለም ሰያ ወንድሜ ከሰው ጋር እኔ ትንሽ ጠብቂኝ ብሎኛል። ግን አንድ ነገር የምነግርህ ነገር ቢኖር አላህ ምስክሬ ነው። ወንድሜ 2 ጊዜ ሽማግሌ ይዞ ሄዶ መልሶብኛል። ይሄም ደግሞ የሰፈር ሰው እማኝ ነው። ቆይ እንዳዘጋ ሌላም ሰው ነገ ላመጣ እችላለሁ። ምስክር ማለት ነው። ከኢትዮጵያ ስተኛል
ይኸውልህ አሁን እኛ እኮ ቀን ቀጠሮ ይዘን ፕሮግራም ይዘን እንድንገናኝ ነው አሁን እያመቻችን ያለ ነው። አንተም አንቺ ነገ አባትህን መንገር ትችላለህ። እኔ ችግር የለብኝም፣ ግን ዛሬ እንደዚህ ነው ማለት አይሰራም። ኦኬ አንተ ነገ አባትህን ደውለህ ንገር። አንቺም ወክልና ያሰጠሽውን ንገሪና ነገ አባቱና ውክልና ያሰጠሽ ሰዎች ይገናኙ ነገ። ገባሽ? አባትህን ንገራቸው። ተግባባን? አሁን እሺ። እኔ አባቴ እኮ ያውቃል እኮ ነግሬዋለሁ እኮ። በቃ ይሄ ከሆነ በቃ እኛ ነገ ማታ ላይ እንገናኛለን። አንቺ ነገ ካሁን ወይም ከነገ ወደ አንቺ ነገ ውክልና ያሰጠሽውን ሰውዬ ደውይና ነገ ሄዶ አባቱ ጋራ እንዲሸመጋገሉና እንዲተመን አድርግ። አባቴ ዝግጁ ነው እያለን አይደለ? ምንም ችግር የለም። ከኔም ቤተሰብ ዝግጁ ናቸው። አይዋ እንግዲህ ዝላይ ላይ ተጽዕኖ ማድረስ የምንችለው ከነገ ወደ አባቱ ካልቀረበ ወይም እኔ አባቱ አላውቅም ብሎ አንቺ የላክሻቸውን ውክልና ያሰጠሻቸውን ሰዎች ካባረረ ከዛ በኋላ በምንሄድበት መንገድ እንሄዳለን። አንቺ ልጁ ዝግጁ ነው ብሏል፣ አባቱን ነግሯል። አባትና አንቺ ውክልና ያሰጠሽው ሰው የሄደው ይተማመኑ። ይሄንን ያሰጠው ቀን እያያዙ ከዛ በኋላ ችግራችሁን ወደ ሶሻል ሚዲያ ሳይወጣ ትጨርሳላችሁ። አይዋ ነገ ግን አባትየው ካፈገፈገ እኛ አለን ሶሻል ሚዲያ በምንችለው እንትን እናደርጋለን። አንተ ነገን እደውልልሃለሁ። አባትን ነግረህ ደውለህ ነገራቸው። እሷን ላይ ብሎ የሄደው ማንም ይሁን እሷ ውክልና ካላክ የምትፈልገውማ የሰራችውን ቤት ተተምኖ ዋጋውን እኮ እንድትከፈል መካፈል ፈለገች። ሰው እንዴ አመት ሙሉ ሲያስለቅሰኝ ነበር እኮ ሰኝ እድል እየሰጠኝ አይደለም እኮ አሁን የምትፈልገው እኮ ይሄንን ነው። ስለዚህ አሁን የምትፈልገው ይሄንን ነው። አሁንም አንተም ገንዘቧን ትካፈለኝ ብለሃል አይደል? አንድ ነገር ስማኝ። አሁን ይሄ የፐርሰናሊ ያንተ ህይወት ያንተ እቅድ አንተ ጋር የሚቀር ነው። ዘጋ ሰያ ሳይሰማ ወጣ። አንድ ነገር ንገር ሰያ፣ ይኸውልህ ሳውዲ ፍየል አርጄ ምናምን የሚለው ማለት ነው። ወላሂ ልጁንና ሚስቱን ይዞ እቤት ውስጥ ተቀምጦ ነበር ይጠበቅ። ይኸውልሽ አንቺ አባቱ ስልክ ቁጥር አለሽ አይደለ? አለኝ። አያነሳም እንጂ አለኝ። ውክልና ለሰጠሽው ሰውዬ ይደውል ያውሩ። አባትየው ደግሞ አልቀርብም ካለ ያው ነገ ወይ ከነገ ወዲያ እናቀርበዋለን። ስለዚህ ይሄ ነው ያለው ነው። እንግዲህ ሰውዬው እንዳልካደ ነው እና እናንተም ደግሞ ቀስ ብላችሁ የሚሆነውን ነገር ነው። ያው እንግዲህ ፕሮግራሜን አውቀሽብኛል ምናምን አለ። እንግዲህ ምናልባት ልጅ ያሰበው ነገር ነው። ያንን ለማበለሻሸት ከሆነ ደግሞ የመጣሽ ጥሩ አይደለም። ምንም አላበላሽም። እኔ ማበላሽ ቢሆን ወላሂ እሱን የሆነ ነገር ውስጥ ሰያ እሱ ከመውጣቱ በፊት እኔ አንድ ነገር መናገር የምፈልገው ነገር ነበረኝ። ወጣ እኮ ሀቢቢ እኮ ምክንያቱም አሁን ብዙ ጊዜ ሳብ ያደረጋችሁት ነገር አለ። ይሄ ገንዘቡን አምኗል፣ በዚህ ሁሉ ሰው ፊት ነው ያመነው። እሱም አልካዲም። መክፈሉ ደግሞ ልመና ሳይሆን በግዴታ ነው። ይሄ ግድ ነው፣ የራሷ ገንዘብ ነው። ከፍላ እኩል መውሰድ ትችላለች በማንኛውም ህግ ብትሄድ። እሱ ግን አመት ጠበኩት። ሁስ ወላሂ ነው የምልህ ፍየል አመት ነው የጠበኩት። ይሄን ልጅ አመት ነው የጠበኩት። ቆይ አንድ ጊዜ ይኸውልህ፣ አሁን እኔ ከሱም እንዴት ተረዳኋቸው ከሆነ ተለያየንም ባሉበት ሰዓት በጸባቸው መሀል ሌላም ሴት አግብቶ ሌላ ህይወት እየኖረ የመታረቅም አብሮ የመኖርም የተለያየ ተስፋቸው ዝም ብሎ ከፍ ዝቅ የሚል ወሬ አላቸው። ገባህ? በመሀል በአንዲው ሰው እኮ እንዳይፈረድ ቁርጥ ያለ ሀሳብ ከሆነ ግን ይሄ ልጅ የራሱ ህይወት እየኖረ የእሷን ኒካ አላወርድም ብሎ
እምቢ የሚል ከሆነ ገንዘቡንም ቢከፍል እንኳን ራሱ ለመክፈል ቢስማማ እሱን ማንኛውም ሰው እሷ ራሱ ወደ ዜና ወደ መጥፎ ነገር እንዲፈድ እያደረጋት ነው። ነውር ነው። አንድ ሰው አክብሮ ደውሎልህ እኔ ጋር እሷ ጋር እያወራህ ያለው እንደዚህ ጆሮ ዘግቶ ማሄድ በጣም ነውር ነው። እኔ አክብሬ ደውዬልህ ነው፣ እሷ አይደለችም እኮ ደወለችልህ። ስለዚህ እያወራን ያለ ነው ምክክርና መፍትሄ እያስቀምጥ ነው። አሁን እንደዚህ ካልክ ለምሳሌ አሁን ጥሩ ነው አባባል ገንዘብሽን ውሰጅ ብያለሁ ታልክ አሁን ገንዘቧን አላስቆጠረም። አላህ ምስክሬ ነው፣ አላስቆጠረም። 4 ጊዜ ሽማግሌ መልሶብኛል። ሰያ ደውልበት። ቆይ እስኪ አንተ ልትሰጣት የነበረው ምን ነበረ? ቤቱ በገንዘብ ተተምኖ ነው ወላ አንተ ራስህ በተመንከው ነው? ወንድሟ ለኢትዮጵያ ያለ ወንድሟ ታላቃቸው በፈላኩትን ብር ከብላ ከጠየቀኝ ችግር የለብኝም። ግምትንም ካለ ችግር የለብኝም። ውይ የኛ ጨዋ ጎረቤት ያውቃል። ገንዘቧን ለመስጠት አሁንም ዝግጁ ነህ? እኔ ችግር የለብኝም። ዛሬ ግን አሁን ግን ስል ብትለኝ የለኝም አልሰጥም። እስከ መቼ? ለምሳሌ ቤቱ ሊሸጥ ይችላል። ቤቱ ተሽጦ አሁን እኮ ዝላ የምትስማማልን ነገር እኮ ነው። አሁን አንተ እኛ ልጅቱ ይቅርታ ግን ውሸት ስለሚያወራ በጣም ማለት ይችለኛል። ይቅርታ አድርጉልኝ። ግን በተራሽ እኮ ታወሪያለሽ አንቺ። አሁን አንተ ከዚህ ቀደም እንደዚህ ብያታለሁ አለ። አሁን ንብረቷን ያለውን ንብረት ሽጠህ ለመስጠት ዝግጁ ነህ? እኩል ተካፍላችሁ ከፈለገች አይደለም። ይህ እንግዲህ የለፋችበት ነው። ግን እንደዚህ አይደለም። እኔም ደግሞ እንደዚህ ከመጣች ብዬ የጠበቁበት አለ ስራዬን ለግቄ ቅድም ያልኩትን ጀመረው። አየው መጨረሻ ላይ ትሰጫለሽ። እርግቧ አሁን እየተደረገ ያለው ነገር እየረበሽ ነው። ያስጨርሰውና ሀሳብሽን ትገልጫለሽ። አሁን አንተ ቆይ 100,000 ብር ልካል ነው ሱቅ የከፈትከው? 100,000 ብሩ ላይ 90,000 ብር ደርሶኛል። በሰው ነው የላከችው። 90,000 ብሩ አካውንቴ ላይ ያለላት እኔ ማለት ይችላል። በቃ የሱቁ የከፈተችበት 90,000 ብር አለ፣ ትሰጣታለህ። ሁለተኛ ደግሞ ቤት የሰራችውን ቤቱ ተተምኖ እኩል ከፍለ ገንዘቧን ትሰጣለህ። እሷ እንዴት ስትባትን የ5 ዓመትን እያስቀመጠች እንዲቋንጣ ሰቅላ ስራ ልቀቅብላ እያስቀመጠች እሷን እየጠበቅኩ ነበርኩ። ቆይ ያ ይኸውልህ ሙስጠፋ ሚውት አድርጊናት፣ ሚውት አድርጊ ዲዋንጭ ትሰጫለሽ። አሁን ቆይ እኔ ረዳሃለሁ። አሁን አንተ 5 ዓመት እሷም አረብ ቤት እየሰራች ያላትን እየላከች ነው አስቀመጠች። ዝም ብላ አላስቀመጠች። እሷም እየከሰረች ነው። አረብ ሀገር 5 ዓመት ብትቀመጥ 1 ዓመት ሙሉ ስራ አልሰራችም። እንደዚህ ስራ ከተጀመረ ሂሳብ እንሰራለን። ችግር የለውም። አሁን ያ የግላ ያሳላችሁን ህይወት እንተውና አሁን የምንፈልገው ይሄን የምንፈልገው እኛ ሁለቱ አለ ኒካውን የሚባለውን እንግዲህ ሴት እና ወንድ የራስሽ ጉዳይ ነው። ይቅርታ ቅድም ፍታ ስላልኩ በጣም ይቅርታ። አንድ ባል ሚስቱን ፍታ አይባልም። በጣም ይቅርታ። እኔስ ቆይ ካልፈታ ነው የምልህ አንድ ነገር ይቅርታ። ዝም ላይ ቆይ አንድ ጊዜ እኔ ልንገርህ። እኛ የምታምንልን በዚህ ሁሉ ሰው ፊት ሱቅ የከፈትኩበት 100,000 ብር ልካልኛለች። 10,000 ብር ተቆራጭ ሆኗል። 90,000 ብር ሰጣለሁ ብለሃል። አምነህልናል። እሺ ሁለተኛ ቤቷን አንተ ወላሂማ ሱቅ ስትሰራ እንግዲህ ትርፍ ታገኘዋል። ያንም ትርፉንም ክፈል ትለነዋ። ስንት ነው አተረፍከው? ቆይ ሙስጠፋ ወንድም ቆይ ሰይድ ሰፊውን እድል ለሱ ነው እየሰጠህ ያለው። በስልክ ስለሆነ አጠር አድርጎ ይመጣል። ትመጣለህ። ቆይ እሱን እያወራሁ ነው። ይኸውልህ አሁን አንተ
አንድ ነገር ወደ እሷ ከመግባታችን በፊት ያዙና ፕሮግራም ይዛችሁ እናውራ። ኦኬ፣ ጥሩ። ዞሮ ቤቷን ቤቱ ስለሚዘጋ አይቻልም። አሁኑ ይጨርስልኝ። አይቻልም ፕሊዝ። ቆይ አንድ ጊዜ ይቅርታ፣ አንድ ጊዜ ቤቷን ተተምኖ እኩል ለመክፈል ዝግጁ ነህ? ሱቄ ሽማግሌ ተቀጥሮላታል። ነገ መሄድ ትችላለች። ነገ ሄሪያ መቁጠር ትችላለች። ምንም አላልኳትም። አባት ያለ አባት የዛው ቁጭ ቤቱ ላይ ያለው አልተሰደደም። ጥሩ። ይሄ ጥሩ። ኦኬ፣ ይሄ ጥሩ። ሱቋንም እንደዚህ ትከፍላለህ። እሺ፣ ጥሩ ነው። ደግሞ እሷም ደግሞ በእኔ ስር ተቀምጣ የተቀመጠችውን ታካፍላለች። በእኔ ስር ተቀምጣ ማለት ሚስቴ ናት። እኔ እኮ ስራ ያለቅቄያለሁ። ሰያ እድሉን ሁሉ እሱ እየሰጠ ነው። ሰያ ቆይ እስቲ አንቺ አውሪ። አሁን እኮ አንዴ ለእሷ ደንስታ አንቺ ደግሞ ያልሽ ነው። ሰያ እኔ አሁን የምፈልገው ነገር ማለት ነው ከእሱ ጋር ጭቅጭቃ ተከራ አልፈልግም። የ5 ዓመት ገንዘብ አለ፣ ቤት አለን፣ ሱቅ አለን። እሱ ለሁለት ይከፈልና ንብረቴን ይስጠኝ፣ ህይወቱን ይምራ፣ ህይወቴን ልምራ። ይሄ ነውር ነው እንዴ? አንቺ የምትፈልጊው ይሄ ነው? ይሄን ነው የምፈልገው። ከላስ ንብረት ያለ ምንም ጭቅጭቅ ይሰጠኝ። ያንቺ ነው ያለኝ ሽማግሌ፣ ያንቺ ነው ያለኝ እቀበላለሁ። አይኔን አላሽም። ብቻ ይላቀቀኝ። አጠገቡ አልደርስም፣ አጠገቤ እንዳይደርስ አለቀ። አያ አይደለ? እዚህ ላይ ሲሰያው እኔ መፍትሄ መስጠት እችላለሁ። እዚህ ላይ መፍትሄ የልጁ መፍትሄ ምንም የለም። አንድ ሀቅ አላህ ያስቀመጠው ሀቅ አለ። ሀቁ ጭራሹንም በዚህም የለውም። በዚችን በከፈላች ይችል በተናገረችው ራሱ ብትሰጠው ነገው መልቂያማ ይከፍላታል። ማነው ሀዲስ የሰው ሀቅ ብሎ ያለ ሀዲስ ይቺ ለፍታ ነው የሰጠችው ሚስቱ ሊያረጋት እንጂ ሊያሰራት አይደለም። እዚህ ላይ ምን ይዘው ሀቅ እሱ ያወራችው ነገር ትክክል መፍትሄ ነው። ጥሩ መፍትሄ ሰጥተዋለች። ይሄ መፍትሄ ራሱ አውስ አለችለት ነገ እንደሚመለሳት አፉ ብያለሁ። አሁን አንድ ነገር የምናለው እኛ ሴቶች ስናገባቸው ቆይም ማለፊያ አንድ ጊዜ ሴት የምናገባው እንዴት ነው የምናገባቸው? ልናሳድራቸው ነበር፣ ዘበን አመጣው። በዘበናችን ደግሞ ተስማምተን ነው የምንልካቸው። ስንስማማቸው ልንይዛቸው እንጂ ልንፈታቸው አይደለም። ተፈተናቸው ደግሞ ያለንን ገንዘብ እንዲያለው ሊወስድ ነው አይደለም። ግን ተወሰደ ይጠየቃል። ይሄ የእሱ ሀቅ አይደለም። የስራ መልቀቂያው ጉዳይ እርዚቁ አይደለም። ድሮ ይሄ የሚያወራው ወደ ጥሩ ተረት ነው። አላህ ሊፈራ ይገባል። የሰው ሀቅ ይመልስ። ልጅቱ በሰጠችው በሰው ይሄ በኋላ አሁን የሰራችው የሚለው ደግሞ አያስማማ። እንዴት ይሰጠዋለች? ይሄ እኮ ማለት እኮ እሱም 6 ዓመት የተቀመጠበት ወጋጉ ደግሞ እኮ ሊከፍል ነው። ተይታ አንተ መስጣት እሺ፣ እሱ አይሰራም። ቆማጣ ነበር። በቆማጥነት ተዋውለው ነው የገባው። ይሄ ሀቅ አይደለም። እሱም ሊሰራ ይሄ እኮ ውለታችን እኮ ሀቃችን እኮ እሷ ልትሰራ እሱ ሊሰራ እኩል መፍትሄ አለን አይደለም? ሸሪዓችን ላይ ተባለው እሷ የሰራችው ቤቱ የሰራችው ነው። እሺ ይሄንም ወሰደ ተካፈላት አይደለም። ሁለተኛ ሱቅ አለ ተክሱም ተካፈለ። ይሄም ሀቁ አይደለም። የእሱ ወይን ነው የሰራው። ኧረ እኩልም ከፍሎ ይላቀቀኝ። እኩልም የእሱ የት ነው መጀመሪያ? ሙስጠፋ ይሄ እኮ በሸሪዓ ቢታይና ሀቅ ሴት ውስጥ ብንገባ እኮ ሀቋ ጭራሹንም የእሱ እንጂ የእሱ አይደለም። እሷ ለግዳጅ እኮ ነው የምትሰራው ስራ። ተው እንጂ ይሄንም አልሐምዱሊላህ ብሎ በዚህ ይቀበል። አይዋ ይጠየቃል። ልጁ መስማቱ ጥሩ ልንዞልመው ሳይሆን ሀቂቃ እኛም ወንዶች ነው ባለትዳር ነን እህቶች ምናምን አሉና እሱን ልንዞልመው አይደለም። ረመዷን ነው ሀቂቃውን ነው ማውራት። ለሰው ልጅ ሀቂቃውን ነው ፍርድ መስጠት ማለት ነው። እውነታውን ነው መስጠት። ከሰው ልጅ መፍራት ደግሞ አላህን መፍራት የተወሰነ በቃ አንተ ጥሩ ነገር ነገ ይጠብቅሃል። ወንድም አለም ልጅቷ ጋር በፊት ያደረ